በሰውነት ውስጥ ለአጥንት ሕክምና ተብለው የሚገቡ ብረቶችን በተመለከተ ብዙ ሰው ከሚያነሳቸው ጥያቄዎች አንዱ ለቀዶ ሕክምና አጥንቴ ውስጥ የገባ ብረት አለ፣ ያ ብረት መውጣት አለበት ወይስ ባይወጣም ችግር ያመጣብኛል፣ መቼ ላውጣ ምናምን የሚሉ ጥያቄዎች ይነሳሉ። አጥንት ውስጥ የሚገቡ የብረት አይነቶች በሁለት ልንከፍላቸው እንችላለን። አንዱ ቋሚ የሚባሉ የብረት አይነቶች አሉ። ለምሳሌ የመገጣጠሚያ ቅየራ አይነት የምንጠቀምበት ማቴሪያል በሰውነት ውስጥ ሲገባ በቋሚነት አገልግሎት ሊሰጥ ነው። በልዩ ሁኔታ እንዲወጣ የሚያስገድድ ሌላ ነገር ካልመጣ በስተቀር እድሜ ልክ መቀመጥ ከቻለ እድሜ ልክ እንዲቀመጥ ነው ጥረታችን የሚሆነው ማለት ነው። ሁለተኛው የብረት አይነት ደግሞ ስብራትን ለመጠገን ወደ ሰውነት አካል የምናስገባው የብረት አይነት ነው። እንግዲህ እነዚህ የብረት አይነቶች ሰውነት ውስጥ ስብራትን ለመጠገን ከገቡ በኋላ መቼ ይውጣ የሚለው የገባበትን ዓላማ ስብራትን ለመጠገን ነው። ስብራቱ ተጠግኖ አጥንቱ ሙሉ ለሙሉ ከዳነ በኋላ ያ ብረት መውጣት አለበት ተብሎ በጥቅሉ ይታመናል ማለት ነው። ቀድሞ ብረቱ በመውጣቱ ምክንያት የሚደርስ ችግር ካለ እንደ አንድ ሕክምና ስህተት ተደርጎ የሚቆጠርበትም ሁኔታ ስላለ መቼ ይውጣ የሚለው ብዙ ጊዜ አከራካሪ ሆኖ ይስተዋላል ማለት ነው። በሀገራችን ይህን የሚገልጽ የተለየ ሕግ የለም። ነገር ግን አጠቃላይ ጄኔራል የሆነ የምንመራበት ፕሪንሲፕል አለ ማለት ነው። አንድ ሰው ብረት ከገባለት በኋላ ቅድም እንደገለጽኩት አገልግሎቱን ጨርሷል፣ በቃ የብረቱ ፈንክሽን ከዚህ በኋላ አያስፈልግም የምንልበት ደረጃ ላይ ሲደርስ እንዲወጣ ምክር እንሰጣለን። እንዲወጣ የሚያስገድዱ ምክንያቶች ግን አሉ። እንደ አማራጭ እንድናየው ሳይሆን አስገዳጅ የሚያደርጉ። ለምሳሌ በአንዳንድ ጊዜ ብረቱ ህመም ሊፈጥር ይችላል። ብረት ሰውነት ውስጥ በመቆየቱ ምክንያት በተለይ በእድሜያቸው የገፉ ሰዎች የብረቱ ከፍተኛ ቅዝቃዜ የመሰማት፣ ብርድ ሲሆን ቀድሞ ብረቱ የመቀዝቀዝ እና እዛ አካባቢ ላይ ስሜት የመፍጠር ነገር ሊኖር ይችላል። አንዳንድ ጊዜ ደግሞ ብረቱ ከቆዳ ገፍቶ እንደዚህ በሰውነትን ሲነካ ብረቱ ፊል የሚደረግ አይነት ሁኔታ ሊኖረው ይችላል ማለት ነው። አንዳንድ ወፍራም የነበሩ ሰዎች ሲከሱ ብረቱ ጎልቶ የመውጣት ነገር የመታየት ነገር ሊኖር ይችላል። ያለ እይታም ደስ ላይላቸው ይችላል፣ ምንም አይነት ህመምም ሳይፈጥር ማለት ነው። አንዳንድ ጊዜ ግን ከፍተኛ የሆነ ፕሮሚነንስ ሲኖረው ስሜት ይፈጥራል። ቆዳ ላይ የመወጠር አይነትና የማመም አይነት ነገር ሊኖረው ይችላል። በዚህ አይነት ሂደት ካጋጠመ እንዲወጣ ይደረጋል ማለት ነው። ሌላው ምክንያት ተደርጎ የሚወሰደው ኢንፌክሽን ነው። እንደሚታወቀው ማንኛውም አይነት ሰውነታችን ውስጥ የሚገባ ባዕድ አካል ብረትም ይሁን ሌላ ነገር የራሱ የሆነ የደም ዝውውር ስርዓት እስከሌለው ድረስ ኢንፌክሽን ሊያጋጥመው ይችላል። እላዩ ላይ ማንም አይነት ባክቴሪያ ወይም ሰውነት ውስጥ ያለ የተህዋሲያን እላዩ ላይ ካረፉ ልክ እንደ ሌሎች የሰውነት ክፍሎች ሰውነታችን በራሱ ሊያጸዳው አይችልም ማለት ነው። ምክንያቱም ውስጥ የሚደርስ የደም ዝውውር ስለሌለው ለመራባት ተህዋሲያን እንደ ጥሩ ቦታ ስፍራ ሆኖ ያገለግልላቸዋል ማለት ነው። በዚህ ምክንያት የኢንፌክሽን ምልክቶችን ካየን በተለይ አጥንቱ ድኖ ከሆነ በፍጥነት ማውጣት ይኖርብናል ማለት ነው። ሌላው ምክንያት ተደርጎ የሚወሰደው ደግሞ ወደ ሰውነት የገባው ብረት መሰበር ነው። በጊዜ ሂደት እሱ ራሱ ሊሰበር ይችላል ማለት ነው እና በሚሰበርበት ሰዓት ቦታውን የመልቀቅና ወዳልተፈለገ ቦታ ላይ የመሄድ አዝማሚያ ሊኖረው ስለሚችል ከተሰበረም እንዲወጣ ይመከራል ማለት ነው። ስለዚህ ነው ለምሳሌ ቀላል የሚባሉ ብረቶች ሎ ፕሮፋይል ብዬ ገለጽኳቸው እንደ ሽቦ አይነት ብረቶች አሉ፣ ዋየርስ የምንላቸው እነሱ ቶሎ የማውጣት ቴንደንሲ ይኖራል። ብዙ ጊዜ ከ3 እስከ 6 ወር ባለው ጊዜ ውስጥ ቀድመው እንዲወጡ ሊደረግ ይችላል። ምክንያቱም እነሱ መጀመሪያም የሚገቡት ስቴብል የሆነ ቦታ ላይ ስለሆነ ማለት ነው። ወይም ደግሞ ህፃናት ላይ ነው፣ እንደዚህ አጥንት ቶሎ ይድናል ተብሎ የሚገመትበት ቦታ ላይ ስለሆነ ማለት ነው። ከዛ ትንሽ ከፍ ያሉ እንደ ብሎን አይነት የብረት አይነቶች ደግሞ ከ6 ወር እስከ 8 ወር ሊወጡ ይችላሉ ማለት ነው። ከዛ ከፍ ያለ ፕሌት ብለን የምንገልጻቸው ብረቶችና ወይም ደግሞ በመቅኔ ውስጥ የሚያልፉ የብረት አይነቶች ግን እስከ ከአንድ ዓመት እስከ 1 ዓመት ተኩል ድረስ እንዲቆዩ ይመከራል ማለት ነው። ሰውነት ውስጥ ለስብራትን ለመጠገንም ሆነ በሌሎች ምክንያቶች ብረት የገባላቸው ሰዎች የተለየ አይነት ስሜት ሲኖራቸው፣ ብረቱ ያለበት አካባቢ ህመም ሲኖር፣ በተለይ ደግሞ አጠቃላይ የኢንፌክሽን ምልክት ብለን ልንገልጻቸው የምንችላቸው የማበጥ ሊሆን ይችላል፣ ፈሳሽ የማውጣት አይነት ከዛ አካባቢ ሊሆን ይችላል፣ የመሞቅ አይነት ሊሆን ይችላል። እንዲሁም ደግሞ ሙሉ ሰውነትን የማላብና ትኩሳት አይነት ምልክቶች ካዩ ወደ ሕክምና ተቋም በመምጣት በተለይም ወደ አጥንት ሐኪም ወደ ሰራላቸው ሐኪም በመሄድ ቢታዩና ይሄ ብረቱ ላይ የተፈጠረ በገባው ብረት ምክንያት የተፈጠረ ምንም አይነት ኢንፌክሽን አለመኖሩን ማረጋገጥ ቢችሉ ጥሩ ነው፣ ይመከራል ማለት ነው።